ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ውዶች፣ እንዴት ናችሁልኝ? እና ሰሞኑን በጣም ጠፍቼ ከርሜያለሁ እላችኋለሁ። እና እንደምታዩ ዛሬ በአዲስ ቪዲዮ ብቅ ብያለሁ። እና ሎሚ ለጤናችን ብዙ ጠቀሜታ እንዳለው ሁሉ ትንሽ የጎንዮሽ ጉዳቶች አሉት። እና የሎሚ ውሃን ማለት ነው ጧት ባዶ ሆዳቸው መጠጣት የሌለባቸው ሰዎች ጥቂቶቹ የጨጓራ ህመም ያለባቸው ሰዎች ጧት በራቅቶት የሎሚ ውሃ መጠጣት የለባቸውም። እንደገና የጥርስ ህመምተኞች ወይም የጥርስ መሻሻል ያለባቸውም ሰዎች የሎሚ ውሃ መጠቀም የለባቸውም ማለት ነው። ምክንያቱም ሎሚ ከፍተኛ ስትሪክ አሲድ ስላለው የህመሙን እያደረ ያባብሰዋል እላችኋለሁ። እና ደግሞ የአሲድ መመለስ ወይም ደግሞ ያለባቸው ሰዎች ወይም የቃር ስሜት ማለት ነው። አሁን አንዳንድ ሰዎች አሁን ምግብ በልተው የሚያቀራቸው አሉ። ዝም ብሎ ምግብ ሳይመገቡ የሚያቀራቸው አሉ። እንደዛ የቃር ስሜት ያለባቸው ሰዎች ወይም ምግብ በልተው የሚያቀራቸው ሰዎች የሎሚ ውሃ መጠቀም የለባቸውም እላችኋለሁ። እንደገና ደግሞ የአፍ ውስጥ ቁስለት ያለባቸውም ሰዎች መጠቀም የለባቸውም። ምክንያቱም ሎሚ ከፍተኛ አሲድ ስላለው ያንን የአፍ ውስጥ ቁስለቱን ያባብሰዋል፣ እንዲያድን ያደርገዋል ማለት ነው። እና ደግሞ የቁርጥማት ስሜት ያለባቸው ሰዎች አሁን አንዳንድ ሰዎች ቁርጥማት እግሬን አመመኝ በቃ አሉ አይደል፣ የተለያዩ ክፍለ አካላችንን የሚያመቹ ሰዎች አሉ። እንደነዛም ያሉ ሰዎች መጠቀም የለባቸውም እላችኋለሁ። እና እንደነዚህ ያሉ ሰዎች የሎሚ ውሃን በባዶ ሆዳቸው መጠቀም የለባቸውም። ከነዚህ ነገሮች መቆጠብ አለባቸው እላችኋለሁ። እና ውዶቼ ይሄን ይመስላል። ጥንቃቄ እናድርግ። ያው ሎሚን ስንጠቀም በአግባቡ እንጠቀም ማለት። አሁን ሎሚ ለብዙ ነገር ይጠቅማል። ለሳሙና እንደ ሎሚ ሻይ፣ እንደ ሎሚ ሳሙና እንደነዛ ነገሮች ይጠቅማል፣ ያገለግላል። ግን ትንሽ ደግሞ ጉዳዮቹ ይሄን ይመስላሉ። እና የዛሬ ቪዲዮ ይሄን ይመስላል ውዶቼ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ፣ መልካም ሁኑ ውዶችዬ።